ሰላም እንዴት ናችሁን? ያለው እግዚአብሔር ይመስገን። አንድ መልእክት ላስቀምጥላችሁ። እናንተ ሰሞን እየሰማውም እያየውም ያለሁት ለእኔ በራሴ በጣም እየከበደኝ ነው። በተለይ በቤት ውስጥ ማለት ነው። እኔ ከሴትዮ ጋር እያገናኘኝና እያጋጨኝ ያለው ነገር ራሱ ግራ እየገባኝ ነው። በፊት ላይ በቃ አልታወቀኝም። እንዴት ነው ብዬም ከቤተሰቤ ጋር የምገናኝበት ሰዓትም እንዴት ነው ብዬ ለማሰብ ራሱ ግራ ይገባኛል። ለካ በፊት ላይ ቤተሰቦችን በነፃነት ማግኘት የምችለው ከቤት ስለሚወጡ ነው። በጣም ነበር። በተለይ አንዱን አመት በጣም ይችን አንድ አመት ማለት ነው እውነት በጣም ይወጡ ነበር። ቤት አይቀመጡም። ቢያንስ 11 ሰዓት ያው በእነሱ ሲሆን የሉም ቤት 5 ሰዓት ከቀኑ ሲሆን ማለት ነው ይወጣሉ። ማታ ከሌሊቱ ያው 5 ሰዓት ወይ ደግሞ 11 ሰዓት በእነሱ ተመልሰው ይገባሉ። እና በስርዓት ነው ቤተሰቦቼን የማገኘው ማወራቸው በግልጽነት ማለት ነው። አሁን ላይ ግን ደግሞ አይወጡም። ቤት ውስጥ ቁጭ ነው ይተኛሉ። እነሱ እኔ በምሰራበት ሰዓት ተኝተው ነው የሚውሉት። ልክ እኔ ስራ ጨርሼ ደግሞ እንትን ስል እነሱ ይነሳሉ። ከዛ እነሱን ክላስ አጽድቼ ስል ምሳ አቀርባለሁ፣ የተበላበት አጥባለሁ፣ ሌላ ስራ አለ። እሱ ስል በቃ እኔ እረፍቴን አላውቀውም። እና ግን በቃ ቤተሰቤ እንዴት ላገኝ አሁን ማይስቷል። በቃ ደወሉ ብዬ ቤተሰቦቼ ላወራ ስል ደግሞ አሁን ላይ እኛ ቤት ውስጥ ሆነን እራት ትሰሪያለሽ፣ እንጠራሻለን፣ ስልክ በዚህ ሰዓቱ አይደለም ሰዓቱ አይደለም። እና ምን ሰዓት ነው ሰዓቱ? አይ ሰዓቱ አይደለም ገና እኔ ስልክ ማውራሽ ሰዓትሽ አይደለም ምናምን በቃ በጣም አበድኩኝ። እኔ አሁን ለታ በተለይ እንዴት ብዬ ልንገራችሁ፣ ልጄን እያወራሁኝ ቁጭ ብዬ ከልጄ ጋር እያወራው ነበር። እሷ ከውጭ መጣች እቃ ይዛ። ቆይ በቃ እደውላለሁ ብዬ እቃ ስለመጣ ከመኪና ዘግቼ ሄድኩኝ። ልክ ተመልሼ ደግሞ ሁሉ ነገር ጨርሼ ሲስተርን እያወራው ልጄ ተኝታለች። በቃ ሳላውራት ማለት ነው። ልክ ከሲስተር ጋር እያወራው ተጣራች። ምንድን ነው ስላት 4 ሰዓት ምናምን ሆኗል ማለት ነው። ምንድን ነው ስላት ነይ እዚህ ጋር ራት ልንሰራ ነው። ምንድን ነው የምታደርጊው? ስልክ እያወራው። በዚህ ሰዓት ስልክ ማውሪያ ነው እንዴ? ሰዓቱ እኮ አይደለም። እና ስንት ሰዓት ነው ማውራት እንዴ? እኔ 5 ሰዓት 6 ሰዓት ለእኔ ብትሰጪ ሳይዳሹ ሰዓት ናሽን አነሹ ብሰው ያልኳት። በቃ ምን ላድርግ እንዴ? እኔ ልተኛ እንጂ እኮ የምገባው ስልክ ላወራ አይደለም። ቀን ስልክ አላወራ፣ ማታ ስልክ አላወራ። እና እንዴት ነው የሚሆነው? ከቤተሰብ ጋር አልገናኝ ተዘግቼ ነው የምኖረው አልኳት። ትላንት ማለት ነው። አይ እንደዛ ሳይሆን እኔ ኔትወርኩን ዘጋለሁ። ዝጊው አልኳት። በኔትወርክ አታስፈራርኝም፣ ዝጊው። ቀን ብከፍቺ ባከፍቺ ለእኔ ምንም ፋይዳ የለውም። አነማፊ ፋይዳ አልኳት። በቃ ምንም ችግር የለውም። ምክንያቱም አልጠቀምበትም። ልክ ካውያ ስተኩስ ነው። አዎ ታውቂያለሽ፣ ካውያ ስተኩስ የፈለገኝ ነገር አዳምጣለሁ በኤርፎን። ከዛ ባለፈ ግን ስልክ ሳወራ አላየሽኝምም፣ ስልክም አላወራም። ስራዬን ነው የምሰራው ጠንቅቄ። ግን ከመሸ ደግሞ ቤተሰቤን አወራለሁ በቃ ስላት መጨረሻ የምታረገው ቢጠፋት ምን እንዳለ ታውቃላችሁ? ልክ እኔ ስጠራሽ ነይና ስልክ እያወራሁ ነው በይኝ። የኔም ሆነ የልጆቼ ድምፅ እንዲገባ አልፈልግም። ድምጻችን ስልክ ውስጥ እንዳይገባ ስለምፈልግ ነው። ድምጻችን እንዳታስገቢ። ስለዚህ ስልክ ኤርፎን ሰክቻለሁ፣ ኦንላይን ነይ ነይ በይሽ፣ ተመለሺ፣ ስልኩን ዘግተሽ ነይና። እኔ እንደዛ ባረግ እኔም እንደዚህ አድርጌ ነው የማወራው። ስላንቺ አይመለከተኝም። ስለዚህ ስልክ እያወራሁ ከሆነ እየጥንትን እያልክ ደግሞ አርፈሽ ተቀመጭ አልኳት ማለት ነው። አይ በቃ ተናግሬያለሁ አለች። እንደዚህ ከሆነ አልኳት ልክ ስልክ ሳወራ ስትመጪ እነግርሻለሁ፣ ከዛ በኋላ እንዳጠሪኝ አልኳት ማለት ነው። እኔ የመጨረሻ የምድሬን በጣም ነው የመረረኝና እስኪ እናንተ በእንደዚህ አይነት ሁኔታ ውስጥ ከሆነ የምታሳልፉት እውነት አንቺ ጋር ብቻ አይደለም እኛ ጋርም ያለ ታሪክ ነው በሉኝ። እኔ ጋር ብቻ ከሆነ ደግሞ ምን እንዳረግ እንዳለብኝ እስቲ በእናታችሁ በኮሜንት አሳውቁኝ። እኔ በጣም ነው ግራ የገባኝ። እውነቴን ነው የምላችሁ። ወይ ስራሽን የማልሰራ ሰው ብሆን፣ ስራዬን ጠንቅቄ እየሰራ ባይሆን፣ በስራ የምንጨቃጨቅ ቢሆን ስልክ ላይ ተጥደሽ ነው የምትውል ልትለኝ ትችላለች። እኔ በቃ አላቅም። ስራዬን ጠዋት ተነስቼ ምን መስራት እንዳለብኝ ስራዬን ጨርሼ ምሳዬን ሰርቼ ሁሉ ነገር አጠናቅቄ ነው የምትነሳ። በቃ ሊያንስ ክላሳቸው ብቻ ሲቀረኝ ማለት ነው። ውጭ ብትወጣ እኔ እንጃ አንጥፋበት ብተኛ ንጹህ ነው ደጁ እንኳን ማለት ነው። በቀኑ ነው የሚጠረገው። ቤቱ ብትል እንደዛው ነው። ይሄ ነው ብዬ እኔ ራሴ በቃ በዚህ ቆሻሻ እዚህ ጋር እንትን ስላላልኩ ነው ብላ የምትይዘኝ ብዬ እንኳን የምልበት ነገር የለም። እሷም ታውቃለች ጠንቅቃ። ግን ለምን ስልክ እንደማትፈቅድልኝ እኔ ቀን ትፍቀድልኝ አይደለም፣ ግን በቃ ማታ እንኳን ሳትፈቅድልኝ ስቀር በጣም ነው የሚያሳማው። እና አንዳንዴ መብታችን የቱ ጋር ነው ግዴታችን የቱ ጋር ነው የሚለው ራሱ የጠፋብኝ ሁሉ እስኪመስለኝ ድረስ ነው። እና እኔ እንጃ እንደኔ ከበዳችሁ ልትኖሩ ትችላላችሁ። በኮሜንት አሳውቁኝ።
ዩቲዩቤ ደግሞ ሲደርሳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ለእናንተ ባይጠቅም ለእኔ ይጠቅመኛል። አሳድጉኝ፣ አበርቱኝ እላችኋለሁ ማለት ነው የኔ ውዶች። እኔ የተሰማኝ እናንተም እየተሰማችሁ ከሆነ በእኔ የደረሰው እናንተ ጋር እየደረሰ ከሆነ አይ እህቴ አንቺ ጋር ብቻ አይደለም በርቺ በእኛም ቤት አለ የምትሉኝ ከሆነ እንድበረታ አግዙኝ እላችኋለሁ ውዶቼ። በተረፈ አመሰግናለሁ። ሰላም ሁኑልኝ ውድ የዩቲዩብ ቤተሰቦቼ ማለት ነው።